በዛሬ ቪዲዮአችን በብዙ ሚሊዮን ብሮች የተገነባ ምርጥና ጥራቱ የጠበቀ ኢትዮጵያ ውስጥ የመጀመሪያው የቦክስ ጂምናዚየም አብረን እናያለን። በዚህ የቦክስ ጂም ውስጥ ውድ የሚባለውን የቦክስ ዕቃ አብረን እናያለን። ያ ብቻ አይደለም። አንድ ቦክሰኛ ወይም ደግሞ ለጤናው ቦክስን ለመስራት የሚመጣ ደንበኛችን ወደ ቦክስ ጂም ሲመጣ በወር ወይንም ደግሞ በአመት አጠቃላይ የሚፈጅበትን የገንዘብ ወጪዎችንም አብረን እናያለን። አሁን ከመጀመሪያውን ጀምር። ይሄን ሁሉ ከማየታችሁ በፊት ግን ሰብስክራይብ ማድረግ እንዳይረሱ። ክቡራት፣ ይሄ ሪሴፕሽናችን ነው። ዛጋ ደግሞ የምታዩት ደግሞ የቦክስ ማቴሪያል እቃዎች ናቸው። ሌላ ወደ ቦክስ ጂማችን ስትመጡ መርህ አለን። ከዚህ መርህ ውጪ አንሰራም። ይህ መርህ እኛንም ያከባብረናል፣ ደንበኞቻችን ምቾት ይሰጣቸዋል። ረጅም ጊዜዎችን አብረን እንድናሳልፍ የሚያደርገን የቤታችን ህግ ነው። ይሄ ሚዛን ኪሎአችንን በአግባቡ እንድንጠቀም የሚያደርገን ማቴሪያል ነው። ቦክሰኛና ሚዛን የአንድ ሳንቲም ገጽታዎች ናቸው። እነዚህ የምታያቸው ልጆቼ ናቸው። በጣም መወዳቸው በጣም ጥቂቶቹ ናቸው። የምርቃቴ ጊዜ ግራጁዌሽንን ሲያከብሩልን አብረን ጊዜ ስናሳልፍ ነው። በጣም መወዳቸው ልጆቼ ናቸው። እነዚህ ደግሞ መስገጃ ናቸው። ሌማመር ቦክሲንግ ጂም ከየትኛውም የፖለቲካ የሃይማኖት፣ ጾታ ልዩነት ላይ ብዙ ፎከስ የሚያደርግ አይደለም። ይህ የሙስሊም ወንድሞቻችን ሰላት የሚሰግዱበት ነው። የእኛነት ሰውነት የሚከበርበት ቦታ ነው። እዚህ ከየትኛውም ሀገር ቢመጣ ክልል ቢመጣ ቤታችን ሁሌም ክፍት ነው። ከሰሜኑም ከደቡቡም ከምዕራቡም ከምስራቁም ብትመጡ ሌማመር ቦክሲንግ ጂም ክፍት ነው። ሌማመር ቦክሲንግ ጂም ከሌሎች የቦክሲንግ ጂም ለምን የመጀመሪያው ተባለ? ሌሎችስ የተከፈቱ የሉም ወይ? በተጨማሪ ደግሞ እንዴትስ ልዩ ያደርገዋል የሚለውን ነገር መጥቀስ ፈልጋለሁ። ሌማመር ቦክሲንግ ጂም ያለማወላወል ይሄን የቦክስ ጂም ቁጥር 1 ነው ብሎ ሲናገር በምክንያት ሐሳባችሁን እዚህ ጋር ታዩልኛላችሁ። ቦክስ ጂም ኢትዮጵያ ውስጥ ከገባ ከጃንሆይ ዘመነ መንግስት ጀምሮ ከዛም ባለፈ ይላል አንዳንድ ጥናት በጣም አንጋፋ የኦሎምፒክ ስፖርት ነው። አሁን ብቻ ነው ወይ የተከፈተው የቦክስ ጂም የሚባለው ጥያቄዎች ሊኖሩ ይችላሉ። በልዩነት የቦክስ ጂም ኢትዮጵያ ውስጥ እስካሁን ድረስ ከሌሎች ስፖርት ጋር ተያያዥ ሆኖ በናሽናል ቲም ደረጃ ተወዳዳሪዎች ገብተው የሚወጡበት አይነት እንጂ ዴይሊ ሁልጊዜ ቦክስ የሚሰራበት ሆኖ አላየንም። እንደ ማዕከል ደግሞ በጣም በርካታ የቦክስ ማዕከሎች አሉ። ከሌሎች ስፖርቶች ጋር ከአሪያቴዎች ጋር ተቀላቅለው የሚሰሩ ወይ ሁለት ጂም ከሌሎች ስፖርቶች ጋር ተቀላቅሎ እንደ አንድ ስፖርት የሚሰራበት አለ። ብዙ ቦታዎች አሉ። ወክማ አለ፣ ላይኛው ወክማ፣ አብነት ወክማ፣ የ4 ኪሎ ወክማ፣ ሌላም ደግሞ ወደ ቦሌ አካባቢ ወደ 24 አካባቢ በፊት ናሽናል ቲም የሚሰሩበት የቦክስ ጂም እንዳለ አቅ ነበር። በመሃል ይሰራበታል፣ ግን ቋሚ ሆኖ አላየንም። ይሄ ግን ኢትዮጵያ ውስጥ የመጀመሪያ የቦክስ ጂም የምንለው ከ8 በላይ ቦክስ አሰልጣኞች ያሉበት እንዲሁም ደግሞ እውቀቱ ላይ በደንብ ረጅም ሰዓት ያሳለፉ በየጊዜው ቦክስ ስልጠናው የማይቀርበት ልክ ውጭ ሀገር ቦክሲንግ ጂም ብለን እንደምናየው በሌሎች ሀገር ለጤናቸው የሚሰሩ ለውድድር የሚሰሩ ቀን ከሌት ቦክስ በደንብ የሚሰራበት የሚዘወተርበት ሙሉ ማቴሪያሎች ያሉት እንዲሁም በቂ ልምድ ያላቸው ቦክሰኞች ያሉበት ይሄ ሁሉ ያሟላ የቦክስ ጂም የት እንዳለ የት ተሰርቶ እንደነበረ ይህን ጥያቄ የምትጠይቁ ልጆች ታች ኮሜንት እዚህ ቦታ እንደዚህ አይነት ቦታ ነበረ ብላችሁ ጠይቁኝ። 8 ኮቾች አሟልተው ለህፃናት፣ ለአዋቂ፣ ለጤና ስኬጁል ደረጃ ደርሶ ቀን ሙሉ በሚባል ደረጃ የቦክስ ጂም የሚሰጥበት ነበረ። ሙሉ ማቴሪያል ደግሞ ሪንግ፣ ሳኮች ያሟላ ጠቅሱልኝ። ምናልባት ለዚህ ጥያቄ ሀሳብ ልሰጥ እችላለሁ። እንደ ማዕከል ግን ቦክስ ስፖርት በየሆቴሉ አሁን እየተሰራ ነው። ሌማመር ቦክሲንግ ጂም ተብሎ በዚህ ደረጃ የተቋቋመ የቦክስ ጂም እስካሁን አላየውም። እስኪ እናንተ ካለ ጠቁሙኝ። ከሌላ ስፖርት ጋር ሳይያያዝ ብቻውን የቦክስ ጂም ተብሎ የተከፈተ ማዕከል አሳዩኝ። ጂም ያለው ሪንግ ያለው ሳኮዎች ያሉት ከ8 በላይ ከ9 በላይ አሰልጣኝ ያለ ለአዋቂዎች ለህፃናት በልዩ ብዙ ቦታ የምናየው አዋቂዎችም ህፃናቶችም አብረን ተቀላቅለን የምንሰራበት ነው። ሁልጊዜም በድፍረት ሌማመር ቦክሲንግ ጂም ይለያል ብዬ ማምነው ለዚህ ነው። በጉጉት ስጠብቁ የነበረውን የቦክስ ጂም ቦታውን በደንብ እናያለን፣ እንጎበኛለን። ተከተሉ። ይህ የሌማመር ስትሬንግዝ ቦታ የሚሰራበት ነው። የጥንካሬ ስራዎች የሚሰሩበት ማቴሪያል ነው። ይሄ ሻወር ቤታችን ነው። እነዚህ ሎከሮች ናቸው። እነዚህ ደግሞ ሻወር ቤቶቻችን ናቸው። ምቹና ፓወር አላቸው። በተጨማሪም ቦክስ ስንሰራ በስንት ጊዜ ለውጥ እናያለን ብላችሁ ብዙ ጊዜ ትጠይቁኛላችሁ። ቦክስ ስፖርት ሁሌ እንደምንለው ሂደት ነው። ዛሬ እያወቅነው የምንሄደው ሂደት ነው። እናንተ ኮሚትመንት ሆናችሁ ከሰራችሁ እንደ ሌማመር አይነት ደግሞ ምርጥ አሰልጣኝ ላይ ከወደቃችሁ በ3 ወርና በ4 ወር ውስጥ ምርጥ ቦክሰኞች መሆን ትችላላችሁ። ለውድድር ባትደርሱ ለዛ የሚያበቃችሁን ሳይኮሎጂካሊ መንፈሳዊ ጥንካሬን ይሰጣችኋል። በዚህ መልኩ ልትረዱት ትችላላችሁ። እነዚህ የቦክሲንግ ታርጌት እንድንመታ የሚያደርጉን ልክ
እንደ ሰው አስበን የምንጫወትበት ነው። አምልጠን ሾልከን የምንመታበት ሁኔታ ነው። ያው እነዚህ እንደተመለከታችሁት ያው የስትሪንግዝ ነው። ከዛ ጋር የተያዘ ጥቅሞች አሉት። እነዚህ ፔራዎች ናቸው። ይሄ ስቴፐር ነው። ሌላ ደግሞ እነዚህ በቦክሰኛ ምንጊዜም ጠንካራ መሆን አለበት፣ ጀርባው ጠንካራ መሆን አለበት። የሲታፕ ማቴሪያሎች ናቸው። እነዚህም የባይሴፕስ እና ትራይሴፕስ የምንሰራባቸው መሰንዘሪያ ብረቶች ናቸው። እነዚህ ደግሞ ያው የስኳቶች ናቸው። እነዚህም ተመሳሳይነት ያላቸው ስትሬንግ ስራዎች ናቸው። እነዚህም ያው ቦክሰኞች ብዙ ጊዜ የሚጠቀሙት ገመድ ስራዎች ናቸው። እነዚህ የጎማ ስራዎች ናቸው። ብዙ ፈጠራ ስራዎች አሉ። ቫራይቲ ያለው ስራ ነው። በቦክስ አሰልቺ አይደለም፣ ሁልጊዜ አዲስ ነው። ከዛ ጋር ተያይዞ የሚሰሩ ስራዎች ናቸው። ካርዲዮች ይበዛዋል ቦክስ ላይ። ሌላ ደግሞ እንደምታዩት የፎን ስራዎች ናቸው። እንደዚህ አይነት ስራዎች ብዙ ጊዜ እግር ኳስ ተጫዋቾች ላይ አለው። ይሄ ግን ተመሳሳይ ከኛ ጋር የተያያዘ ስራ ነው። ሌላ በጣም ወሳኝ ከፍ ያለ ዋጋ ምለው ጓንት ነው። እንዳልኳችሁ 8000 እስከ 5000 ባለው ውስጥ ማግኘት ትችላላችሁ። ይሄ ደግሞ የሪንግ ነው። ሪንግ ድሪል የምንሰራበት ብዙ ጊዜ ቦክሰኞች ከሪንግ ከራቁ ልምድ የሚባለው ነገር ላይመጣላቸው ይችላል። እዚህ የሚሰሩ ከሆነ ግን ሪንግ ላይ በጣም ቀላል ይሆናል ለነሱ ይህንን እንቅስቃሴ መስራት። አንደኛ ልምድ ይኖራቸዋል። እዚህ ጋር ተመልካቾች ኖረው እናደርጋለን። እኛም ስፓሪንግ ሲያደርጉ ብዙ ተማሪዎች እዚህ ጋር አስቀምጠን እነሱ ስፓሪንግ ያደርጋሉ። ስለዚህ አዲስ አይሆንባቸው። ብዙ ጊዜ የሌማመር ቦክሲንግ ጂም የመጀመሪያ ውድድራቸውን ሲያደርጉ ብዙዎቹ ቦክሰኞች አልተደናገጡም። የመጀመሪያ ቀናቸው እንደ ጀማሪዎች አልሆኑም። ምክንያቱም እዚህ በደንብ ሲለማመዱ ስለነበረ ነው። ድሪል ይሰራል፣ ሮሎች ይሰራሉ፣ ስፓሪንጎች ይሰራሉ እና ሪንግ በጣም ለቦክስ በጣም ወሳኙና በጣም ጠቃሚ ነው። ሪንግ አጠቃላይ ምን ይኖረዋል? እነዚህ ገመዶች አሉት ከስፖንጅ ጋር ያው ለሴፍቲ ጠንካራ ብረቶች ናቸው። እነዚህ ብረቶች አሉት። ሌላ ሴፌሪያል አለ። ከሴፌሪያሉ በላይ ደግሞ ሰው እንዳይጎዳ ማቶች አሉ። ጠንካራ ማቶች ናቸው። ሰው ድንገት ቢወድቅ እንዳይጎዳ ያደርጋል። ሌማመር ቦክሲንግ ጂም ከሌላ ቦክሲንግ ጂሞች በተለየ መልኩ የምናየው በጣም በርካታ ባጎች አሉ። ባጎች ያው እንደነገርኳችሁ ለቦክሰኛ በጣም ወሳኞች ናቸው። እሱ ብቻ አይደለም፣ ሪዘርፎችም አሉ። እነዚህ እንዳለ ሪዘርፎች ናቸው። የቦክስ ማቴሪያሎች እዚህ ቢጎዱብን እነዚህን የምናደርጋቸው ናቸው። ሌላ ደግሞ ሳኮችን እናመርታለን እና መታችሁ የትም ቦታ እናደርስላችኋለን። ይህንን ይመስላል ሌማመር ቦክሲንግ ጂም። ብቅ በሉ ለሌማመር ቦክሲንግ ጂም። ገመድ እንዳልኳችሁ ከቦክሰኛ ጋር አንድ በቃ ማቴሪያል ነው። ባንዴጅ፣ ጥርስ መከላከያ፣ ቦክሰኛ ሻንጣ ውስጥ ሊጠፋ የማይገባ ነገር ገመድ ነው። የሌማመር ቦክስ ጂማችን ይህንን ይመስላል። ይህ ማለት ግን በአንድ አዳር በአንድ ሌሊት የተገነባ አይደለም። በጣም ብዙ ቦታ ደጅ ጠንተን ብዙ ሰዎች አግዘውን፣ በጣም መልካም ሰዎች ከውጭም ከሀገር ውስጥም ቦታ ሰጥተው አግዘውን ረድተውን እኛም ደግሞ ይህ ነው ቀረሽ ማይባል ችግሮች ደርሶብን ዛሬ እዚህ በቅተናል። ነገ ምን እንደምንሆን አላውቅም እና ሌማመር ቦክሲንግ ጂምን እንድትደግፉ ስል በትህትና እጠይቃለሁ። አድራሻችን ጠሮ መስጊድ አደባባይ ወይ ደግሞ ጠሮ ስላሴ አደባባይ ብላችሁ ብትመጡ መታችሁ እንድትጎበኙን እላለሁ። አመሰግናለሁ።